በእርግዝና ጊዜ የማደርጋቸው እንቅስቃሴዎች ደግሞ እነዚህን ይመስላሉ። በተለይ ተኝቼ ስነሳ በጣም ጫና የሚሰማኝ የሰውነት ክፍሎቼ ላይ ስትሬች ማድረግ ወይም ማሳሳብ ወይም ዮጋ አይነት እንቅስቃሴዎች ማድረግ በጣም ቀለል ያደርግልኛል። ለወሊድም ደግሞ የልጁን አቀማመጥ ያስተካክለዋል ማለት ነው። በትራስ የተቀመጥኩት መቀመጫን ከፍ ማለት አለበት በደንብ ሆድ ወደፊት እንዲመጣና ከመሬት ስበት ጋር የልጁ አቅጣጫ በደንብ የተስተካከለ የተመቸ እንዲሆን ለኔም ለመቀመጥ እንዲመቸኝ ማለት ነው። እና የሚሰሙኝ ቦታዎች ላይ እግሬም እጄም ጀርባዬ ትከሻዬ በሙሉ እንዲሳሳቡ ለማድረግ እሞክራለሁ። እና ኤክሰርሳይዝ ካረኩ በኋላ እንደዚህ እንቅስቃሴ ካረኩ በኋላ በጣም ቀለል ይለኛል። የዮጋ ቦል ይሄ ኳሱ ደግሞ ትልቁ መቀመጫችን ከፍ ብሎ ጉልበት ዝቅ ብሎ አሁንም ሆድ ወደፊት እንዲመጣ አድርገን የተለያየ እንቅስቃሴ ማድረግ ዳሌ እንዲንቀሳቀስ መቀመጫ እንዲንቀሳቀስ ማድረግ እንችላለን። እዛው ላይ ሆነን ደግሞ መተንፈስ ወይም ሜዲቴሽን አይነት የተወሰነ እንቅስቃሴ ለማድረግ ይመቻል። በጣም ይመቻል። የዮጋ ቦል ሞክሩት። እነዚህ እንቅስቃሴዎች ከማድረግ በፊት አድርጋችሁ ማታውቁ ከሆነ በተለይ ከሐኪሞቻችሁ ምክር መውሰድ ከዚህ ተሻለ ደግሞ የሚያስረዱ ቪዲዮዎችን ምናምን ማየትና ምክር ማግኘት ጥሩ ነው። እኔ አራተኛ እርግዝናዬ ነው። እንደገና እንደዚህ እንቅስቃሴዎች ሳደርግ ስለቆየሁ የሚከብደኝ ነገር ስላልሆነ ነው። ሌላው ስኳት ማድረግ በደንብ እግር ከፍቶ ለልጁ አቀማመጥ ያስተካክላል፣ ለወሊድም ያመቻቻል፣ እግር ላይ ያለውንም ጫና በጣም ይቀንሳል። እና በተገኘበት አጋጣሚ ቤት ውስጥም ከቤት ውጪም እንቅስቃሴ ማድረግ ጥሩ ነው። አየር መውሰድ። ሌላው የእግር ጉዞ በጣም በተገኘው አጋጣሚ በቀን ቢያንስ አንድ ጊዜ ወክ ማድረግ ጥሩ ነው። ግን ካልሞላም ወይም አንዳንድ ነገር እያረግን ጉዳዮች እያረግን ልጆች እያጫወትንም ቢሆን በተገኘው አጋጣሚ የእግር ጉዞ ማድረግ በጣም ጥሩ ነገር ነው። ይሄን ይመስላል።